ባለፉት ቀናት 15 የሚሆኑ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ተናገሩ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት ተሰረዘ። ሰላም ጤና ይስጥልኝ ክቡራን ተከታታዮቻችን፣ አጫጭርና ወቅታዊ ናቸው ያልኳቸውን ዜናዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ባለፉት ቀናት 15 የሚሆኑ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ተናገሩ። ከጤና ባለሙያዎች በከፊል የሥራ ማቆም አድማ ጋር በተያያዘ 15 የሚሆኑ ባለሙያዎች በተለያዩ የአገሪቱ አካባቢዎች በቁጥጥር ስር መዋላቸውን የንቅናቄው አስተባባሪዎች ተናገሩ። የደሞዝና የጥቅማ ጥቅምን ጨምሮ የጤና ስርዓቱ እንዲስተካከል ጥያቄ ያቀረቡት የጤና ባለሙያዎቹ የንቅናቄው መሪዎች ናቸው የተባሉ በርካታ ባለሙያዎች በመላው አገሪቱ እየታሰሩና ከፍተኛ ጫና እየደረሰባቸው እንደሆነ ስማቸው እንዳይጠቀስ የጠየቁ አስተባባሪዎች ገልጸዋል። ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንትን ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎችን የዳቦ ጥያቄ ከመመለስ ይልቅ አፈናና ወከባ እያደረገ ነው ብለዋል። እየታሰሩ ያሉ ባለሙያዎች በአዲስ አበባና በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ጋውን የለበሱ ባለሙያዎች መሆናቸው አንድ አስተባባሪም አክለው ተናግረዋል። የጥቁር አንበሳና የቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ህይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ የለኮ ሆስፒታል ማለትም በሲዳማ ክልል የሚገኘው የጎንደር ዩኒቨርሲቲ፣ አዲስ ዓለም፣ ነፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸውም ገልጸዋል። ባለሙያዎቹ ከእስራቱ ባለፈ ከመንግስትና ከሆስፒታል የሥራ ኃላፊዎች ወከባና ዛቻ እየደረሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን አውጥተዋል። ማስተማሪያ ሆስፒታሎችም ስራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡ አስታውቀዋል። ችግሮቻችንን ለመስማት የተዘጋጀ አካል የለም ሲሉ እስካሁን ከመንግስት አዎንታዊ ምላሽ እንዳላገኙ የተናገሩት አንድ አስተባባሪ ሆስፒታሎች አድማ በመቱ ባለሙያዎች ፈንታ ተጠባባቂ ባለሙያዎችን እየጠሩና የቅጥር ማስታወቂያ እያወጡ እንደሆነም ጠቁመዋል። ማስፈራራቱ፣ ዛቻው፣ ደብዳቤ መጻፉ፣ ሆስፒታል ውስጥ ወታደሮች ማብዛት ቀጥሏል። ይህንን እንቅስቃሴ በኃይል ማቆም አይቻልም ያሉ አስተባባሪ የታሰሩ የጤና ባለሙያዎች ካልተፈቱ ከነገ አርብ ጀምሮ ሙሉ በሙሉ አድማ እንደሚመቱም አስጠንቅቀዋል። በስራ ማቆም አድማው ታካሚዎች እየተስተጓገሉ እንደሆነም ያልሸሸጉት አስተባባሪው ታካሚዎቹ ወይም ታማሚዎቹም ቁጭ ብለው ወረፋ እየጠበቁ ነው፣ ባለሙያው ደግሞ የለም ሲሉ ለዚህ ኃላፊነቱን የሚወስደው ግን መንግስት ነው ሲሉም አክለው ገልጸዋል። የኢትዮጵያ በጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ 12 ጥያቄዎችን ያነሱ ባለሙያዎች የ30 ቀናት የማስጠንቀቂያ ጊዜ ከሰጡ በኋላ ከግንቦት 5 2017 ዓ.ም ጀምሮ ከፊል የሥራ ማቆም አድማ መምታታቸውን አስታውቀዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት ተሰረዘ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን አስታውቋል። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፏል። ከ4 ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በአገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወሳል። ህዝባዊ ወያኔ ሓርነት ትግራይ በአመጻ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162 ዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫ ላይ አስታውሷል። ነገር ግን በፌዴራል መንግስቱና በትግራይ ታጣቂዎች መካከል ለ2 ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል ባወጣው አዋጅ አማካኝነት ህወሓት በልዩ ሁኔታ ለመመዝገብ ችሎ ነበር። ፓርቲው በልዩ ሁኔታ ሲመዘገብ በህጉ ላይ የተዘረዘሩትን ሰነዶች፣ የፓርቲ ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ ማቅረቡንም ጠቅሷል። ሐምሌ 19 2016 ዓ.ም ህወሓት ህጋዊ ሰውነት ይመለስልኝ ብሎ ጥያቄ ሲያቀርብ ጥያቄው የቀረበው የአዋጁን መውጣት ተከትሎ መሆኑን ፍትህ ሚኒስቴር ህወሓት ለቦርዱ በጻፈው ደብዳቤ
በልዩ ሁኔታ ስለመመዝገብ የሚያስረዳ መሆኑን ገልጿል። ቦርዱ ነሐሴ 3 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠው የህጋዊ ሰውነት ማረጋገጫ ሰርቲፊኬት በተሰጠበት ወቅት በግልጽ የቀድሞው ህጋዊ ሰውነት እንደማይመለስለት መግለጹንም አስፍሯል። በወቅቱ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት ተገኝተው ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውት እና ተስማምተው ፈርመው በመውሰዳቸው በመግለጽ በልዩ ሁኔታ ተመዝግቦ የተሰጠን ህጋዊ ሰውነት ማረጋገጫ አንቀበለው ማለት ተቀባይነት የለውም ብለዋል። ከተመሰረተ ከ5 አስርተ ዓመታት በላይ ያስቆጠረው ህወሓት በምርጫ ቦርድ በልዩ ሁኔታ እንዲመዘገብ የቀረበለትን አማራጭ ውድቅ ያደረገ ሲሆን ለዚህም የቀደመው ዕውቅና እንዲመለስለት እንጂ በአዲስ መልክ ለመመዝገብ ፍቃደኛ አለመሆኑን ሲገልጽ ቆይቷል። ባለፈው ሳምንት ህወሓት ባወጣው መግለጫ በትግራይ የተካሄደው ጦርነት ለማስቆም ከፌዴራል መንግስቱ ጋር የተፈረመው የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ እንደ አዲስ ምዝገባ እንዲፈጽም እንደማይገደድ አስታውቋል። በዚህም የድርጅቱን ህጋዊ ዕውቅና ለመመለስ የሚያስፈልገው ፖለቲካዊ ውሳኔ እንጂ የህግ ጉዳይ አለመሆኑን በመጥቀስ የፌዴራል መንግስቱ እና ሌሎች የፕሪቶሪያ ስምምነት አሸማጋዮች የህወሓት ነባር ዕውቅና እንዲመለስለት እንዲያደርጉም ጥሪ አቅርቦ ነበር። በዛሬው ጥንቅራችን የያዝናቸው እነኚህ ነበሩ። በሌሎች ወቅታዊ ጉዳዮች እስክንመለስ ደህና ቆዩን።